ተነሽ ተነሽ ያልሽ ተነሽ ይዛው ተነሽ አሁን ቀራለሁ በለኝ ቀራለሁ አልሄድም ምን ነው የምቀረው ተነሽ ነገርኩህ እኮ አንተን የምወደው አልኩህ እኮ እሷን እኮ ውጭ አልኳት ለዛ ነው አንተ መርጫ አይደለም እንዴ ታዲያ ነው እህቴ እንደነገረችኝ ነገ ጧት ይጥልሻል ታያለሽ እኔ እህትሽ ይሻልሽ ነበርኩ ብለኛለች አልቅበት አንድ ነገር ልንገርህ እናትና እህት ልጅ እናት እህት የለም እናት የለም አንተ እህት የለም እህቴ ላንተ ብዬ አባረሬ ዋጋ እየከፈልኩልህ መስዋዕትነት አይታየም እንዴ ምንድን ነው የምትለው ግን አንተ እሺ እኔንስ ክብር እኮ አንቺ ማለት ሰዓተ መለኮት ማለት ነሽ አንቺ ምን ያክለው ወይ ምን ያራቶኝ አንቺ ምን ወይ ለትዳር ወይ ለአዳር አትሆኝም ሰዓተ መለኮት ነሽ አንቺ ከአንቺ ጋር እንዴት እንደምኖር እዛ እና ምን ያርክ ነው አንተ ታዲያ በቃ እሱን አላውቅም ተይ ምንም ነገር እንዳታወሪ እኔ እኮ እህቴ ያለችኝን አልሰማ ብዬ ነው ድሮም እኮ ወንዶች የሆነ ነገር ሞላ ሲልላችሁ እንደ አሁንማ በቃ ሙሉ አረኩ እኮ አስገረስኩ ሙሉ ነው በቃ ሙሉ ነው አስገረሽናት ማን አለው ብለሽ አይደል እንዴ አሬሬ የምትጸዳጅብኝ የት ሄዳል በቃ አሁን አትሄድም ስራ ያዝሽ ዞር በይ ምንድነው በቃ ዞር በይ ልትመታኝ ነው ታዲያ በቃ የፈለኩት ማርማት ለቀይቴ እንኳን ለዛ ያባረርኩት እኮ ላንተ ብዬ በቃ ዞር በይ ወደዛ ሴትዮ በቃ ነግሬሻለሁ ተናገርኩሽ አይደል ኪዳን ነው መሰለ ስማ በቃ እሱን ለካ ቃልም ልበልሽ ያቀለልሽኝ በቅቶሽ ምንድነው ያቀለልኩ ምን ቀለለ ወራደ ምን ቀለለ አንቺ ወኔ ሄቴ ያልሽኝ እና ሰማው ብዬ እኮ ነው ችግርሽን ንገሪኝ አሁን ከሷና ከኔ ትመርጫለሽ ወይ እኔ ላይ ያየሽውን ነገር እኔ ላይ ያየሽውን ግድፈት ንገሪኝ አንተ ላይ ያየሁት ግድፈት እሷን አለማክበር ብቻ ነው በቃ ሰታቱ ጋር ተለያይቶ እንደሚኖረው አንተ ጭንቅላት ለምን ማሰብ የለህም እንዴ ከስጋሽ ከተለያይ ምን አይነት ባህሪ ነው ያለብህ እኔ እሱን አይመለከተኝም ያለሽው ከኔ ጋር እኔ ነኝ እኮ ያለው እና የማይመለከት ብቻ ነው አውሬ ነህ አንተ የምትኖረው አውሬ ነህ ወይ ጅብ ነህ ብቻህን እየበላህ መኖር የምትፈልገው እህትሽ ምንሽ ነው ምን ነሽ ለኔ እህቴ ማለት ለኔ ሁሉ ነገር ነች ገባ በቃ ያንን ሩቅ ካሰብ ማሰቢያ ካለ በቃ በእኛ ትዳር ውስጥ መግባት የለባትም ምን ገብታ ምን አደረገች እዚህ ቤት እኮ ነው የመጣችው ምን አደረገች አሁን እንድትመጣ አልፈልግም ማን ያሉዳትም አትጠይቀኝ ነው ምን እኔ ብትፈልጉ ተደዋውላችሁም ቢሆን የትም ተገናኝታችሁ መጠየቅ ትችላላችሁ ግን እኔ እዚህ ቤት እያለሁ ማንንም ሰው እንዲመጣ አልፈልግም ስርዓት ያዘ ያልቅበት እህቴ ማለት ቢያመኝ የምታስታመመኝ ስከፋ አብራኝ የምትከፋ ናት ገባ ሰው ካቱ አንተ ወንድ እኮ ነህ ነገ ጧት አንተ የት እንደማጥለኝ ምን ተስፋ አለኝ ገባ ነገ ጧት እንደማትቀያየር ምን አይነት ሙሉ ሰው ነህ ብዬ አንተ ልቀበል ትፈልጋለህ እንዴ እና ተደላላ ተቀበዩ እግዚአብሔር የሚወደውን ስራ ለስራ ገና ያስገረስኩ ራሱ ገና ቁስል ሲድንልህ ገና ሆኖ ምላስ እኮ በቃ ተዛረጋ አንድ ክንድ ሆነብኝ ደ ምን ያመመህ ጊዜማ ተንፈስ ሳይለንት ነበር እንኳን አቀም እንዴ ምን ለካ እኔ ስገረዝ ምን ያመጣው ለውጥ አለ ሳይለንት ሆነ ነበር ምን ማታወራም ነበር ቁስል ያለ ሳልገረዝም ያየሁትን ለውጥ የለም ስጋውንም ስገረዝም እኮ ያምጡ ነገር ያኔ በጣም ጨዋ ልጅ ሆነህ ነበር አሁን ግን ሲለቅ ቁስል ሲረሳ መልሰህ ረሳ ገባ እኔ ደግሞ እህቴ ጥዬ መኖር አልችልም እውነቱን ወቅ ወንድ ሞልቷል ሴት ሞልቷል ይሄን ያህል መንገብገብና መቃጠል ምንድነው ሰላሜን እኮ አጣሁ ሰላሜት ነው ያለው አስብ እንጂ አንተ ከመጣህ እዚህ ቤት እኔ ደስታና ፍቅር ሰጣኸኝ አንቺ ያኔ ለኔ እንደዚህ እንትን ሰጣሽ አንተን በቃ ሁሉ ጊዜ እንዳወረድሽኝ እንዳንቋሸሽኝ አንድ ቀን ክብር ሰጥተሽኝ እንኳን አጣቂኝ ፈጣሪ ትግስት ስጠኝ እስኪ በቃ እኔ እቺ ሴትዮ እዚህ ቤት እንድትመጣ አልፈልግም አውጫት ከራስሽ አውጫት ያለሽው ከኔ ጋር ብቻ ነው አይ እምቢ የምትይ ከሆነ እኔም የራሴን መንገድ እፈልጋለሁ ፈልግ በቃ እቴን አልተው ነው ያለሽ ሐሳብ ይኖር ላንተ እኮ ዋጋ ከፍዬ እሷን እኮ ያባረርኳት ላንተ ብዬ እኮ ነው እህቴን ሂጂ ውጪ ያልኳት ይሄን ዋጋ እየከፈልኩልህ እንደሆነ አታውቅም እንዴ ለምን ትመላለሳለች ታዲያ እዚህ ቤት እንዴ ብትመላለስስ በቃ ውጪ በቃ ሰላም እናሰጣሽኝ ብዬ እኮ አንተ መርጭ መስሎኝ እህቴን ያባረርኳት ገባ
አንቺ እኮ እያስመሰልሽ ነው። አንቺ ሴትዮ በእውነት እኔ ማስመሰለው እኔ ምኑ ግራ ገብቶኛል። በቃ ምንድነው ማስመሰል? የሚያስመስል ሰው አታውቅማ። ለነገሩ አስመሳይ ሰው አታውቅማ። ገባ ብታውቅማ ጥሩ ነበረ። ከሁለት አንዱን ትመርጫለሽ። እኔ እቺ ሴትዮ እዚህ ቤት እንድትፈጣ አልፈልግም። እኔ የምወደው እኔ አንቺ ነው። እኔ ከእሷ ጉዳይ የለኝም። ትሰማለህ? ያልቅበት መርጬ እኮ አንተ እሷን እህቴ ውጭ ነው ያልኩት። ገባ አይሰማም። ኖ ጭንቅላትና ጆሮ የራስሽ ጉዳይ ነው። ከሁለት አንዱን ምረጪ። እሷን ውጭ ያልኳት አንተ መርጬ አይደለም እንዴ? እኮ ምረጪ። መርጫለሁ። በቃ አልፈልግም። አሁን ነው እንድትመርጭ የምፈልገው። ጭንቅላት መስራት አቁሟል። እኔ አንቺን ነው የምወደው የማፈቅረው። እኔ ከእሷ ምንም ደንታ የለኝም። እኔ ንገሪኝ። ውጭ ለምን አልኳት ታዲያ? አንተ ካልመረጥኩ ማለት ነው። ገባ ነው አይደል? አዎ ውጭ በቃ ሰላምን አታደፍርሽ ብያለሁ። ያስወጣኋት ከዛሬ ጀምሮ በህይወቴ ጣልቃ እንዳትገቢ አንቺ። እኔም የራሴን መንገድ እፈልጋለሁ። አንቺ የማንም መጫወች ቆሻሻ ባለጌ። አሁን ልኬን ነው በቃ የፈለኩበት ቦታ ሄዳለሁ። የት ነው የፈለክበት የምትሄደው? እሄዳለሁ። ተነሽ። እንደዚህ ዋጋ የከፈልኩልህ እንደዚህ ነበር። የራስሽ ጉዳይ። አስመሳይ ነሽ አንቺ። እንዴት ነው ማስመሰል? በቃ ዞር በይው። ውሸቴን ነበር። እንደዚህ ወድሃለሁ ስልህ ነበር። በእናትሽ እንኪ እስቲ ማይ ይሄ ወድሃለሁ ምንድን ነው? ለዚህ መታይ ነው እና መታይ መታየት ትሄድ ነው። ይሄ ነው ፍቅር፣ ወንድነቱ ይሄ ነው። ይሄ ነው እያስመሰልክ ነበር እስከዛሬ እወድሻለሁ ስትል የነበረው እኮ። ከሁለት አንዱ ምረጫ አልኩሽ እኮ። ወይኔ ፈጣሪ ሆይ ትዕግስት ስጠኝ። ነገርኩህ እኮ አንተን ነው የምወደው አልኩህ እኮ። እሷን እኮ ውጭ አልኳት። ለዛ ነው አንተ መርጫ አይደለም እንዴ ታዲያ? ነው እህቴ እንደነገረችኝ ነገ ጧት ይጥልሻል ታያለሽ፣ እኔ እህትሽ ይሻልሽ ነበርኩ ብላኛለች። ሰው እኮ የሚነግረኝን ነገር አሚሮ ውስጥ እንደ ካሴት አጥንጥነዋለሁ። ገባ ይዘዋለሁ። እኔ እኮ አንቺ ሴትዮ በእናትሽ እኔ ምንድነው እኔ በላይ ላይ አሰርተሻል እንዴ? በላይ ላይ አሰርተሻል ታዲያ? ሳታሰበትብኝ እኮ አይቀርም። ስርዓት ግን ያዝ። እኔ ግራ እየገባኝ ነው። ምንድን ነው እንደዚህ ማለት? እንደዚህ አይነት እኔ የድንግል ማርያም ልጅ ነኝ። እኔ ውስጥሽን ሁሉ አላማ አለኝ። አላውቅም። እሺ ኮሳቱን እዛ የሚያደርገውን እዛ ሂድና ፈልጋቸው። እኔ እንደዚህ አይነት ነገር ራሱ ከአንተ ምሳሌ ነው ራሱ ገና ምሳማው ገባ። ፍቅር ከያዘ በቃ አልፈልግሽም። በቃ ካሁን በኋላ አልፈልግሽም። እኔም የራሴን መንገድ እፈልጋለሁ። ለምንድን ነው የምትሄደው? በቃ ሄዳለሁ። እንደዚህ ነው ፍቅር ዋጋ ያስከፍላል። ዛሬ እባክሽ ወራዳ ነሽ፣ በጣም ወራዳ። ድሮም ሴቶች ስትባሉ አሁን አትሄድም። በቃ አሁን አንቺ የራሱ ወሰጊ በልሽ ነው የምትለኝ። አልቅበት ተነሽ ያልሽ ተነሽ፣ ይዛው ተነሽ። አሁን እቀራለሁ በለኝ። እቀራለሁ። አልሄድም። ምንም ነው የምቀረው? ተነሽ። አልሄድም። ጭራሽ ደግሞ እግሬ ላይ ትወርቃለች። አልቅበት። አንድ ነገር ልንገርህ፣ እናት እህት የለህም። እናት የለህም። አንተ እህት የለህም። እህቴ ለአንተ ብዬ አባርሬ ዋጋ እየከፈልኩልህ መስዋዕትነት አይታየም እንዴ? ምንድን ነው የምትለው ግን አንተ? እሺ እኔንስ ክብር እኮ አልሰጠሽኝም አንቺ። እኔ ከዚህ ወዲያ ነው ክብር የምሰጥ? አሁን እዚህ ጋር እህቴን አባርሬ ብቻዬን እዚህ ቤት ውስጥ አይደብርህም? እንደዚህ ስለምን አላዝንም እንደ አንተ። እኔ ወንድ ልጅ እንደዚህ ዝቅ ብዬ ለምኜ አላውቅም። አንተን ለምን? ምክንያቱም ስለምወድቅ። የስንት ዓመታችን ነው? እኔ እናንተ ሰውስ ምን ይላል? ለሰው ይሉንታም እኮ አለ። ለሰውስ ይሉንታ መኖር አለበት እኮ። አይደብርህም? አሁን ልብስን አስተህ ቆይ አንድ ቀን ጥልሻል መሬት ላይ እንዳለችኝ እህቴ እንደዛ ታችብኝ እየተገበርከው አሁን ውሎ ሲያድርገና በሁለተኛ ቀኑ እያሳየኸኝ ነው። ጥለህ ልክ ነው። እኔ እኮ ያልኩሽ ከሁለት አንዱ ሁኚን ያልኩሽ እኔ። እሺ አሁን ወይኔን ምረጪ ወይስ ልብስን አስቀምጠውና እናውራ። አንተ እህት አለህ አይደለ? ተለመነ። ምንድን ነው የምናወራው? እሺ በቃ አሁን ልብስን አስቀምጠው። በቃ እኔ ይዘዋለሁ እንደዚህ። እሺ ምንድን ነው የምታወሪው? ቁጭ በይ። እሺ ለምን ነው ቁጭ የምለው? እኮ ቁጭ በይ። ተናገሪ። መሄድ አትችልም። ለምን ማለት በቀደም እህቷ ለእኔ ብላ ታከላይ ትወደኛለች ማለት አለብህ። ገባህ? ይሄን ሲውስጥ አልጨመርከውም። አንቺ እኮ እንደ ፌንጣኑ እየዘለልሽ ያለሽው አንዴ የተሽጋት ትሄጃለሽ፣ አንዴ እዚህ ጋር እንትን ትያለሽ። እኔ ግራ እየተጋባሁ ነው። እኔ የትኛውን ላዳምጥ? እሺ ምንድን ነው ግራ የተጋባኸው? አንዴ እቴት ያለሽ፣ አንዴ ምን ያለሽ ምንድን ነው? እሺ ለእኔስ ጊዜ አትሰጭኝም እንዴ? እንደው ሰላም ያለው የት ነው? ናፈቀኝ። እውነቴን ነው። ሰላም የት ነው የማገኘው? ግን እውነቴን ነው። እውነት በጣም እየከፋኝ ነው። እንድታስቢበት ነው እንትን ብሎ ጊዜ ሰጥሻለሁ። አስቢበትና ያሰብሽውን ነገር ትነግሪኛለሽ። አይ እንዴ እዚህም እዛም እሷንም የምትይ ከሆነ እኔም የራሴን አማራጭ መንገድ እፈልጋለሁ። አሁን ልክ ነው። እኔ የፈለኩበት መሄድ መፍትሄ ነው። አንቺ አትከለኪኝም። እሺ ፈንደል ላይ ቆይ
ፈንደለ ላይ ሄደህ ስትመጣ ዞሬ ደግሞ የምቀበልክ ይመስላል እንዴ? እሱ የራስሽ ጉዳይ ነው። ምን አገባኝ? አንቺ እኮ እዚህ ጋር ክብር አልሰጠሽኝም ለኔ። እንዴት ነው ክብር የፈለኩበት ብሄድ መፍትሄ ነው። ወንድ ነኝ ሰማሽ? አንቺ እኮ እንዴ እኔ እኮ ወንድነቴን ጭምር ነው እኮ ያሳጣሽኝ። አንቺ አዋረድሽኝ እኮ እዚህ ጋር አወረድሽኝ። እኔ አላሳዝንሽም እንዴ? የሰው ልጅ እኮ ነኝ እኔም እናት አለችኝ እኮ። እና ምን አንቺ ስለ ራስሽ ብቻ ነው የምታስቢው? እሺ አሁን ምንድን ነው የምትለው ታዲያ? ምን ይሆን ነው የምትለኝ? በቃ ጊዜ ሰጥሻለሁ፣ አስቢበት። የትም ፈንደለ ላይ ሄደህ ስትመጣ ነው የምቀበለው። በቃ የራስሽ ጉዳይ ነው። እኔ እሱን አይመለከተኝም። አሁን አያልቅበት ልለምን። እኔ እዚህ ቤት ጥላኝ አትሄድ እባክህ ልለምን። እውነቴን ነው። እንደምወድህ ስለምታውቅ ነው እንደዚህ የምታደርገው። ግን ተይ በእናትሽ አታስመስይ። በእናትሽ አስመሳይ ነሽ፣ በጣም አስመሳይ። ምንድን ነው ማስመሰል? ማስመሰል እኔ ጋር የለም። ኧረ ነው እንዴ? ለካ እንደ ሴትማ እንደ አንቺ ሴት አጭበርባሪ አላየሁም። ምን ሳረጋችሁ? ወጪ ሰባሪ እንደ አንቺ አጭበርባሪ ወጪ ሰባሪ አላየሁም። ምን ታጭበረብር? ያየው ክብር ሰጥቼ ምን ሆነ ነው እስከዛሬ ፍቅር ያልሰጠኝ ምናምን ብዬ ስላስቀረስኩ ነው? ክብር ስለሰጠው ፍቅር ስለሰጠው ነው? የራስ ጉዳይ ብላ እኮ ነው ሌላ የምታገባው ሌላ ሴት ብትሆን ገባ? እሱ እኔ የምትሆነኝን እኔ ነኝ የማውቀው እንጂ አንቺ አይደለሽ የምታውቂው። እና ከራስ ጆራ ምን ላድርግ? ልዘልቅ? በቃ የራስሽ ጉዳይ ነው። አቡ ለምን እዚህ ወጣልተሽ ነው? በቃ ይሽ ወደ ዛቡን ያላቀ ነው እንዴ? ማከባባ አይደለም